ሰላም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ ደግሞ ከዮሐንስ ወንጌል መጽሐፍ ምዕራፍ 1 ከ19 እስከ 23 ባለው የመጽሐፍ ቅዱስ ክፍል ላይ በመመስረት ጥቂት ነገሮችን እንከፋፈላለን። መጀመሪያ ክፍሉን በማንበብ ጀምራለሁ። የዮሐንስ ወንጌል ምዕራፍ 1 ቁጥር 19 እንደዚህ ይላል። አይሁድም አንተ ማን ነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው። መሰከረ፣ አልካደምም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማን ነህ? ኤልያስ ነህን ብለው ጠየቁት። አይደለሁም አለ። ነቢዩ ነህን? አይደለሁም ብሎ መለሰ። እንኪያስ ማን ነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። እርሱም ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ ነኝ አለ። በዚህ የመጽሐፍ ቅዱስ ክፍል ላይ እንደምንመለከተው መጥምቁ ዮሐንስ ይሰጥ በነበረው አገልግሎት ከሚሰጠው አገልግሎት የተነሳ በጣም በርካታ ሰዎች ይከተሉት ስለነበረ፣ በርካታ ሰዎች እርሱን እየተከተሉ ስለነበረ፣ በርካታ ሰዎች ወደ እርሱ እየመጡ ስለነበረ የተለያዩ ጥያቄዎች ተነስተውበታል በሱ ላይ። እንዲያውም ስለሚከተሉት ሰዎች የማቴዎስ ወንጌል ላይ ሲናገር ምዕራፍ 3 ከ5 እስከ 6 ከኢየሩሳሌምም ከመላው ይሁዳና በዮርዳኖስ ዙሪያ ካለው አገር ሁሉ ሰዎች ወደ ዮሐንስ ይጎርፋሉ፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ በእርሱ ይጠመቁ ነበር ብሎ መጽሐፍ ቅዱስ ይናገራል። ከተለያየ ስፍራ በርካቶች እንዲሁም ደግሞ የሃይማኖት አባቶች፣ ወታደሮች፣ የፖለቲካ ሰዎች ወደ ዮሐንስ ይመጡ ነበር። መጥምቁ ዮሐንስ እንዳነሳሁት ከነበረው የአገልግሎት ተጽዕኖ የተነሳ በጊዜው ስፍራ የነበራቸው ኃላፊነት አለብን ብለው የሚያስቡ ስም ካላቸው እንዲሁም ደግሞ ከወዳጆቹ ለእርሱ ከሚያስቡ ሰዎች ጥያቄ ያቀርቡለት ነበር። በዮሐንስ ወንጌል ብቻ መጥምቁ ዮሐንስ 3 ጥያቄዎች ቀርበውለታል። እነዚህም 3 ጥያቄዎች ምዕራፍ 1 ቁጥር 19 ላይ አንተ ማን ነህ የሚል ጥያቄ ሲሆን ምዕራፍ 1 ቁጥር 25 ላይ አይደለውም የገመቱት የጠበቁት ያሰቡትን አይደለውም ሲላቸው ታዲያ ለምን ታጠምቃለህ ብለው ጠየቁት። ከዚያ ደግሞ ምዕራፍ 3 ቁጥር 26 ላይ ደግሞ የገዛ ወዳጆቹ አንተ ያጠመቅከው አንተ የመሰከርክለት እዛ እያጠመቀ ነው፣ ብዙዎች እየተከተሉት ነው ብለው ሲናገሩት ምን ማለት ነው? ስፍራህን አስጠብቅ እንጂ የሚል ጥያቄ ደግሞ ከተከታዮቹ ሲቀርብለት ከክፍሉ እንመለከታለን። ታዲያ ከነዚህ ከ3ቱ ጥያቄዎች ዛሬ አንዱን እንድንመለከት አስቤያለሁ። ጥያቄ 1 አንተ ማን ነህ? አይሁድ አንተ ማን ነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትን ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ይላል። አንተ ማን ነህ? በምን ስልጣን፣ ከየት ባገኘው ስልጣን እና የት በተማርከው ትምህርት ነው የምታገለግለው? ለመሆኑ አንተ ማን ነህ? በጣም ቁልፍ እና ወሳኝ ጥያቄ። መጥምቁ ዮሐንስ በአገልግሎቱ ምክንያት ብዙዎች ወደ እርሱ እየመጡ ያለ ሰው ስለሆነ እንዲሁም የሚያገለግለው ሰዎችን ስለሆነ አገልግሎቱም ተጽዕኖ የፈጠረ ስለነበረ በዚህም ላይ ስም የሌለው ያልተሾመ በየሆነ ማህበር ያልታቀፈ ከየሆነ አንድ ከታወቀ መምህር እግር ስር ቁጭ ብሎ ያልተማረ ወይም እኔ እግር ስር ነው የተማረው ብሎ ሊመሰክርለት የሚችል የሌለ ሰው ስለነበረ ጥያቄ ተነሳበት። አንተ ማን ነህ የሚል ጥያቄ መጣበት። ከዚህ ከጥያቄው እንዲሁም ደግሞ እርሱ ከሰጠው መልስ እኛ የምንማረውን እንመለከታለን ማለት ነው። የመጀመሪያ አንተ ማን ነህ ተብሎ ከተጠየቀው ጥያቄ በመነሳት እኛ ከዚህ ምንድነው የምንማረው? ምንድነው የምንወስደው የሚለውን ስንመለከት የመጀመሪያው ነገር በማንኛውም ሰው እንዲሁም በየትኛውም ሁኔታ
ጥያቄዎች ወደኛ ሊቀርቡ ይችላሉ። ሰውን እስከምናገለግል ድረስ አገልግሎታችን ተጽዕኖ እየፈጠረ ካለ አገልግሎታችን በጎ የሆኑ ተጽዕኖችን እየፈጠረ ካለ ሰዎች ጥርጣሬ ገብቷቸው እርግጠኛ ለመሆን ሆነ በሌሎችም ዓላማ ጥያቄዎችን ሊጠይቁ ይችላሉ። ታዲያ እኛ እንዴት ተጠየቅኩ፣ ለምን ተጠየቅኩ ማለት መፍትሄ አይደለም። ይልቁንም ለጥያቄው ተገቢና ልክ የሆነ መልስ መስጠት ነው የሚያስፈልገው። በመጽሐፍ ቅዱስ ጌታ ኢየሱስም ሆነ በርካቶች እንዲህ አይነት ጥያቄ ቀርቦላቸው ያውቃል። ለምሳሌ ሙሴን መመልከት እንችላለን። ለነሱ ወግኖ ወገኖቼ ናቸው ብሎ ባገዛቸው ጊዜ የገዛ ወገኖቹ ያገዘናቸው ሰዎች በእኛ ላይ ሹምና ሽር ያደረገ አንተ ማን ነህ ብለው ጠይቀውታል። ጌታ ኢየሱስ ክርስቶስም በምድር በነበረው የአገልግሎቱ ዘመን አንተ ማን ነህ ራስን ግለጥ ተብሏል። በተከታዮቹ፣ በቤተሰቦቹ፣ በተለያዩ ሰዎች ይሄ ጥያቄ ቀርቧል። ስለዚህ ለበጎም ይሆን ለክፉ ጥያቄ ቀርበልናል። ስንጠየቅ ለምን አንበል፣ እንዴት ተጠየቅኩኝ ማለት አይገባም። ይህ ራስን በልኩ በቅጡ ያለማወቅ ምልክት ነው። ቁጣችን አለማወቃችንን ለመሸፈን እንዳይመስልብን ለሚመጡ የተለያዩ ጥያቄዎች ልክና ተገቢ የሆነ መልስ መስጠት ይጠበቅብናል። ስለዚህ አንዱ ለዮሐንስ ከቀረበለት ጥያቄ የምንረዳው ሕይወት ተጠያቂነት ያለበት ነው። ማንም ሰው ሊጠይቀን ይችላል። ከሰው ጋር የተያያዘ ኃላፊነት ላይ እስካለን ድረስ፣ ሰዎችን እስከምናገለግል ድረስ ሰዎች በተለያየ ዓላማ ይጠይቁናል። ለእግዚአብሔርም ለሰዎችም ተጠያቂነት ያለበት ሕይወት ነው የምንመራው። ሰዎች የተላኩ ሰዎች፣ ግር ያላቸው ሰዎች ዮሐንስን ጠየቁት፣ አንተ ማን? ጥያቄው የስም የዘር የቤተሰብ ጥያቄ አይደለም። ምክንያቱም የካህን ልጅ ነው። ማነህ የሚለው የአገልግሎቱን ምንጭ እና ስልጣን ነው እየጠየቁት ያሉት። ስለዚህ አንተ ማነህ የሚለው ጥያቄ የሚገርም ጥያቄ ነው። ስሙን የሚያውቁት፣ አወላለዱን የሚያውቁ፣ የካህን ቤተሰብ እንደሆነ የሚያውቁ፣ እያገለገለ ያለው አገልግሎት ግን ከፈጠረው ተጽዕኖ የተነሳ አንተ ማነህ ብለው ጠየቁት። ልክ እንደዚህ ጥያቄ ወደ ህይወታችን ይመጣል። ሰዎች ይጠይቁናል፣ የሚያውቁን ይጠይቁናል፣ የማያውቁን ይጠይቁናል። በምንሰጠው አገልግሎት ምክንያት ለምን ተጠየቅኩ ከኛ አይጠበቅም። ለጥያቄው ግን ተገቢ መልስ መስጠት ይጠበቅብናል። ራሱን ያወቀ ራሱን በቅጡ የተረዳ ሰው ሰዎች በምንም አይነት ልክና መንፈስ ቢጠይቁት ለጥያቄው መልስ ይሰጣል። ሁለተኛው ከዚህ ጥያቄና መጥምቁ ዮሐንስ ደግሞ ከሰጠው መልስ በመነሳት የምንማረው ነገር ምንድነው? መልሳችንን ከትክክለኛው ምንጭ እንቅደው። ሌላው ከዚህ ክፍል ከመጥምቁ ዮሐንስ መልስ እኛ የምንማረው ትምህርት ምንድን ነው ካልን ወደኛ በተለያዩ ሰዎች የተለያየ ዓላማ ለሚመጡ ጥያቄዎች መልስ ስንሰጥ መልሳችንን ከትክክለኛው ምንጭ ቦታ ቀድተን የምንመልስ ሊሆን እንደሚገባ ያስተምረናል። በእኛ ላይ ለውጥ የሚያመጣው የጥያቄዎቻችን ማንነት ወይም የጥያቄዎቹ አይነት አይደለም። መልሱን የምንፈልግበት ቦታ ነው በእኛ ላይ ለውጥ የሚያመጣው። መጥምቁ ዮሐንስ ስለ ራሱ፣ ስለ አገልግሎቱ፣ ስለ ማንነቱ በተጠየቀ ጊዜ መልስ ፍለጋ ከዚህ በፊት ያገለገላቸው ሰዎች ጋር አልሄደም፣ ወይም በአገልግሎቱ የተከናወኑ ታምራቶችን አልተናገረም፣ የሰው ማኝም አልጠራም። ወደ ትክክለኛው ምንጭ ወደ ቃሉ ነው የሄደው። ምዕራፍ 1 ቁጥር 23 የዮሐንስ ወንጌል ላይ እርሱም ነብዩ ኢሳይያስ እንዳለ ብሎ በብሉይ ኪዳን ስለ እርሱና ስለ አገልግሎቱ እግዚአብሔር የተናገረውን ቃል ጠቅሶ ሲናገር እንመለከታለን። ሰዎች ለሚጠይቁን ጥያቄ መልሳችንን የት ነው የምንፈልገው? እንደተጠራን፣ እግዚአብሔር እንደጠራን፣ እግዚአብሔር እንደቀባን፣ እግዚአብሔር አገልጋይ አድርጎ እንደጠራን ለማስረዳት
ወዴት ይሆን የምንሄደው? እማኝ አድርገን የምንጠራው ማለት ነው። ከትክክለኛው ምንጭ እንድንቀዳ በዚሁ አጋጣሚ ላሳስባችሁ እወዳለሁ። በተለያየ መንገድ ማንነታችንን ለጠየቁን መልስ ለመስጠት ወዴት ነው የምንሄደው? ትክክለኛው ስፍራችን ልካችንን የሚነግረን መጽሐፍ ቅዱስ ቃሉ የሚለንን ሰዎች የሚሉን አይደለም። ሁኔታ የሚለው አይደለም። አንዳንድ ጊዜ ሁኔታው ይሸውዳል፣ ሁኔታው ያታልላል፣ ጭብጨባው ግርግሩ ሊያታልላል ይችላል። እኛ ግን ቃሉ እንደሚለን ነን። ሶስተኛ ከጥያቄውና ከመልሱ እኛ የምንረዳውና የምንመለከተው ነገር ምንድን ነው ስንመለከት መጥምቁ ዮሐንስ ራሱን የተቀበለ ሰው ነበር። በጣም በሚገርም ሁኔታ መጥምቁ ዮሐንስ ከሰጠው መልስ እኛ የምንማረው ራስን ስለመቀበል ይገርማቸዋል። ብዙ ጊዜ የዘመናችን ተግዳሮት በገበያ ላይ ያለው ግርግርና የገበያው አይነት ራሳችንን እንዳንቀበል ነገር ግን ሌሎችን እንድንመስል የሚያደርግ መሆኑ። መጥምቁ ዮሐንስ እነዚህ ሰዎች አገልግሎትህ፣ አለባበስህ ቁርጥ ኤልያስን ይመስላል፣ ደግሞም ቃሉ እንደሚያረጋግጥልን ኤልያስ አልሞተም፣ ቃልም አለን፣ ታዲያ ኤልያስ ነህ እንዴ ብለው ጠየቁት። ይሄ ጥያቄ ቀላል ጥያቄ አይደለም። ለመጥምቁ ዮሐንስ ስም ለሌለው ለማይታወቀው እንዲና እንዲያ ተብሎ ሊጠራ ለማይችለው ለመጥምቁ ዮሐንስ እድል የሚመስል ጥያቄ። ከመነሻ ተነስቶ ሌላ አዲስ መሰረት ከመመስረት ይልቅ በተመሰረተው ላይ በተገነባ ስም ላይ መቆም እድል። ስለዚህ ስናይህ አለባበስህ፣ አደፋፈርህ፣ አበላልህ ነገሮችን ስንመለከት ኤልያስን ትመስላለህ፣ ኤልያስን እንዴ ብለው ጠየቁት ይለናል። በጣም ይገርማል። አይ ኤልያስ አይደለሁም አላቸው። ኤልያስ አይደለሁም። ይሄ መልስ በትክክል ማንነትን ከማወቅና ከመቀበል ለራስ ትክክለኛ ስፍራ ከመስጠት የመነጨ መልስ ነው። ከዛው እንግዲያውስ ኤልያስ ካልሆንክ ስለ ከማጥመቅ ጋር ተያይዞ የተለያዩ አመለካከቶች አሉ። ግን መሲሁ ያጠምቃል የሚልም እምነት ስለነበራቸው ደግሞም በዘዳግም መጽሐፍ ላይ ስለ ነቢዩ በሙሴ እንደተነገረ ስለሚያውቁ እንግዲያውስ ነቢዩ ነን የመጀመሪያ ግምታቸው፣ የመጀመሪያ ግብዣቸው፣ የመጀመሪያ ታፔላቸው እንዳልተቀበለው ደግሞ ሲመለከቱ ከፍ ወዳለ ደግሞ ግብዣቸው ተቀባይነት እንዳያጣ ከፍ ወዳለው ደግሞ ሲመጡ እንመለከታለን። ነቢዩ ነህን አሉት። እርሱም የሰጣቸው መልስ አይደለውም። ነቢዩ በዚያን ጊዜ በሰው ሁሉ የሚጠበቅ በእስራኤላውያን መካከል የዳዊት መንግስትን ይመልሳል፣ በምድርም ላይ ሰላምን ያመጣል ብለው የሚያምኑት ነቢይ ነው መሲሁ። ስለዚህ እንግዲያውስ ነቢዩ ነህ ማለት ነው በማለት ሌላ ስም ሰጡት። ነገር ግን እርሱ ራሱን ያወቀ ብቻ ሳይሆን የተቀበለም ሰው ስለነበር የትኛውም አድናቆት፣ ጭብጨባና ግምት ስፍራ አላስለቀቀው። ያልሆነው ነኝ ብሎ እንዲቀበል አላደረገው። የስኬትና የውጤታማነት አንዱ ሚስጥር ራስን መሆንና መቀበል። ስለዚህ መጥምቁ ዮሐንስ ይህንን ያለው አይደለውም አላቸው። እንግዲያውስ አንተ ማን ባሉት ጊዜ ምዕራፍ 1 ቁጥር 23 ላይ የሰጠው መልስ ነው። ስለዚህ እኔም ዛሬ መልእክቴን በዚህ ላጠቃልል። በሚቀጥሉት ደግሞ ሌሎች ጥያቄዎችን በማንሳት እንደዚሁ ከጥያቄዎቹና ከምላሹ የምንማረውን የምንመለከት ይሆናል። ግን ከዚህ እኛ የምንማረው ምንድን ነው? አንደኛ ሁል ጊዜም ለመጠየቅ ፈቃደኞች ነው፣ ዝግጁ ነው። ሰዎች ገብቷቸው ሊሆን ይችላል፣ ሳይገባቸው፣ ተረድተው ሊሆን ይችላል፣ ሳይረዱ፣ በትክክለኛ ዓላማ ሊሆን ይችላል፣ ትክክለኛ ባልሆነ ዓላማ
ሊጠይቁን ይችላሉ። ስለዚህ ራሳችንን ሁል ጊዜ ለመጠየቅ ዝግጁ እናድርግ። መጥምቁ ዮሐንስ ቀለብ የሚሰፍርለት ሰው የለም። መጥምቁ ዮሐንስ ብዙም ከማህበረሰቡ ጋር እየተቀላቀለ ነገር የለውም። ይገርማችኋል። ግን ሲጠየቅ ለጥያቄው ተገቢ መልስ ሰጥቷል። ሁለተኛ ለጥያቄያችን ወደ ትክክለኛው ምንጭ ወደ ቃሉ በመመለስ ከቃሉ መልስ መስጠት። እኛ ሰዎች የሚሉን ሁኔታ የሚለን ሳይሆን ቃሉ እንደሚለን እንደዚያው ነን። ስለዚህ ቃሉ ያልሰጠንን ስፍራ፣ ቃሉ ያልሰጠንን ከፍታ፣ ቃሉ ያልሰጠንን ዝቅታ ቢሆን ልንቀበል አይገባል። ስለዚህ መልስ ስንሰጥ ከትክክለኛው ምንጭ እንቅዳና መልስ እንስጥ። በሶስተኛ ደረጃ ራሳችንን እንቀበል። ራሳችንን ስንቀበል ሌሎች ራሳቸውን እንዲቀበሉ በትክክል ማድረግ እንችላለን። ጸጋ ለሁላችን ይብዛ። ተባረኩ።